ክፉ ሐሳቦች ተደጋጋሚ በጭንቅላታችን ላይ ባለፉ ቁጥር ልበደንዳኖች እንሆናለን። መጀመሪያ በትንሽ መቆፈሪያ እንቆፍረው የነበረው መሬት ብዙ ሰው ከረገጠውና መንገድ ካደረገው በኋላ ግን በጣም በጥልቅ ብረት ካልሆነ መቆፈር እንደማንችለው ሁሉ ብዙ ጉዳዮች በአይምሯችን ላይ በጫን ቁጥር በቀላል ምክር የማንመለስ እንሆናለን። በቀላል ምክር የማንመለስ ድንግጥ የማንል ምንም የማይሰማን እንደ ግንድ በቃ ድንዝዝዝ ብሎ እንደ ድንጋይ የፈዘዙ እብለክሙ ከመይክል እግዚአብሔር አንስቦ ውሉድ ለአብርሃም እምላንቶ አይባን እግዚአብሔር ለአብርሃም ከነዚህ ድንጋዮች ልጅ አድርጎ እንዲያስነሳለት ነግራቸዋለሁ ይላል ማቴዎስ 3 ላይ። ድንጋይ ያለው የአሕዛብን ልቡና ነው አይደለም የሚለው። አሕዛብን ድንጋይ አላቸው። ለምን? ድንጋይ ቆሪር ነው፣ አሕዛብም ቆሪራነ ሕሊና ናቸውና ቀዝቃዛ እንሆናለን። ድንጋይ ክቡድ ነው፣ አሕዛብም ክቡዳነ ልቡና ናቸውና ይላል። ድንጋይ ይሆናል። እዚያ በኋላ ምንም ሰው ሞት አይደንቀን፣ ኃጢአት ብንሰራም አይደንቀን፣ ጭንቅ ማይል ደንዛዛና መሸነጋ እያልን የምንውል የምናድር እንሆናለን።